ደግሞ እንዴት አድርገን በዜሮ ሰብስክራይብ ላይቭ እንገባለን የሚለውን ነው ማለት ነው ማሳያችሁ። ይሄ ደግሞ በጣም ቀላል አፕሊኬሽን ነው። አፕሊኬሽኗ ታሰጣችሁ ይቺ ነች ማለት ነው። ታወርዷት ይቺ ነች። ይቺን ራሷን አውርዱ። ብዙ አይነት አለ። ኦኬ ብዙ አይነት አለ። ቼክ አድርጉ። ይቺ ራሷ መሆኗን ቼክ አድርጉ። ከዛም በኋላ ይቺን እንነካታለን ማለት ነው። ኦኬ በስታወርዱ ዩቲዩብ በምትከፍቱበት ነው ዩቲዩብ በከፈታችሁበት ኢሜል ነው የምትከፍቷት። እኔ እንትን ስላለ ነው። ኦኬ እንደዚህ ይመጣል። አያችሁት? እዚህ ጋር የዩቲዩብ ፕሮፋይል እንደዚህ ይመጣል ማለት ነው። እንደዚህ ብትት ይልባችኋል። ይሄ ላይቭ ነው። ይሄ ሴቲንግ ነው። ይሄ ሶስት ሰረሰረዙ ደግሞ የምናይበት ነው ማለት ነው። እንትን ያለውን ከዛ ይችን ኤክስ ምልክቷን ስንነካት ይሰበሰባሉ። ከዛ ፕሮፋይል ላይ ይሆናሉ ማለት ነው። እዛ ፕሮፋይል ላይ ሲሆኑ ፕሮፋይሏን እንጫናታለን። እንደዚህ ሲመጣልን ማለት ነው። ይችን ፕሮፋይላችን ምልክት ከዛ ላይቭ የምትለዋን እንነካታለን። ከዛ እንደዚህ ያመጣልናል። ለምሳሌ ይሄ በካሜራ ከፈለግን ቪዲዮ ማውጣት ከፈለግን ይሄን እንጫነዋለን። አሁን እኔ በስክሪን ነው መግባት የምፈልገው ያኔ ራሴን ሳላሳይ ማለት ነው። ይሄንን እንትልዋለሁ ነካዋለሁ። ከዛ እንደዚህ ያመጣልኛል። አሁን ጽፌበት ነው መጀመሪያ ርዕስ ጽፌበት ነው ሎሚ ስኩል ብዬበታለሁ። እናንተ መፈጠን ርዕስ እዚህ ጋር ትሰጣላችሁ ማለት ነው። ከዛም በኋላ ላይቭ የምገቡበትን ርዕስ እንደዚህ ከሰጣችሁት በኋላ ዚጋችን ስትሬት እንትማን እንመጣለን። አሁን እኔ ምን አላሰላችሁ እዚህ ድረስ እንትን ካልኩኝ ስክሪን ሪከርዱ ሁለት አይነት ሪከርድ ማድረግ አይችልም። ይችን መቀጽባትን ማድረግባችሁ ይሄን የታልኩት ነው ግን ሪከርድ ማድረግ ይመልስልኝ። ኦኬ እናንተ ጋር ነው የምትሉት ቀጥታ ወደ ዩቲዩብ ነው የሚወስዳችሁ ማለት ነው። ወደ ዩቲዩብ ይወስዳችኋል። እንደሚወስዳችሁ ማለት እዚህ ጋር የምትከታተሉ ላይቭ ቪዲዮ በጣም እንትን ይላል። ሰዓት ምናምን ሰዎችን ስንት ሰው እንዳለ ማለት እዚህ ጋር ደርድሮ ያሳያችኋል ማለት ነው። እዚህ በቀይ ላይቭ ብሎ ሰረሰረዝ አድርጎ ያስቀምጥላችኋል። ይሄንን ስትሬት ስትሉት ማለት ነው። ከዛም በኋላ እናንተ ምንድነው የምታዩት? ከዚህ ትወጡና ከዚህ ቀጣይ ዩቲዩብን ትነካት። ይሄን እዚህ ላይ እሷ እየቆጠረች እያለች ፕሮፋይላችን እዚሁ ጋር ትሉና ወደታች ወደ ላይ ትሉና ዩቲዩባችሁን ትፈልጉና ዩቲዩባችሁ ላይ ትገባላችሁ ማለት ነው። ዩቲዩባችሁ ላይ ስትገቡ ከዛም በኋላ አለስ ቀጥታ እንትን ይላል ማለት ነው። አሁን እንደዚሁ ከሆናችሁ ዩቲዩብ ላይ ያላችሁ ግን የሚያሳየው ሪካርድ ይሄንን ብቻ ነው የሚያሳየው። እኔ ስልኬ ላይ ያለውን ስክሪን ብቻ ነው የሚያሳየው። ግን ዩቲዩብ ላይ ሄዳችሁ ዩቲዩባችሁን ስትነኩት ዩቲዩብ ላይ ከሄዳችሁ ደግሞ ኮሜንታችሁን እያነበባችሁ እዛ ላይ ቁጭ ትላላችሁ ማለት ነው። ኮሜንታችሁን ያሳያችኋል ማለት ነው። አሁን ከዚህ ከሪከርዱ ያስወጣኛል። ይሄን ስነካ ሁለት ሪከርድ ማድረግ ስለማይቻል ያስወጣኛል ማለት ነው። አልችልም። ቀጥታ ገብቼ ያሳያችሁ ነበረ። ሪከርድ ግን ሁለት ስክሪን ሪከርድ ማድረግ አይቻልም። ይሄኛም ስክሪን ሪከርድ ነው። የምቀርጽበትም ስክሪን ሪከርድ ነው። እንደዛ ስለሆነ ነው። ከዛ ደግሞ በሌላ ስልክ መጨረሻውን አሳይን የምትሉ ከሆነ በሌላ ስልክ እንትን አድርጌ አሳያችኋለሁ። ከዛ ደግሞ ምን ታደርጋላችሁ መሰላችሁ? ቆይ አንድ ነገር ሳልወጣ ላሳያችሁ። ይሄኛው ማለት ነው እንትን እንበለው እንመለስ እና ከዚህ ኦኬ አሁን ወጥቻለሁ። ከዛ ምን እናደርጋለን? ላይ ጨረስን በኋላ እዚህ ጋር መተን ቼክ ማድረግ እንችላለን። ይችን ሶስት ሰረዟን እንደዚህ ስንነካት እንደዚህ ያመጣልናል። ኦኬ ከዛ እንደዚህ ዩቲዩባችን ላይ ያለውን ነገር ሁሉ እንደዚህ ያመጣልናል። የማንፈልገው ነገር ከሆነ እዚህ ጋር እንትን ብለን ዲሊት እናደርጋለን ማለት ነው። አሁን ዝም ብለን እየገባን እየወጣን ሙከራ ይሆንብናል። ለመጀመሪያ ጊዜ ሲሆን መቼም ያስቸግራል።
ከዛም በኋላ አይ ይሄማ እንዲቆይ አልፈልግም የምትሉ እዚህ ጋር ገብታችሁ ይችን ተጭናችሁ ዲሌት ማድረግ ትችላላችሁ ማለት ነው።